ሰላም ጤና ይስጥልን። ዛሬ በአዲስ ርዕሰ ጉዳይ ተገናኝተናል። እንቅርት ምንድን ነው? ብዙዎቻችን የአዮዲን እጥረት ብቻ ይመስለናል። ነገር ግን የምንመገባቸው አንዳንድ ምግቦች እና የምንወስዳቸው መድኃኒቶች ለእንቅርት መከሰት ወይም መባባስ ምክንያት ሊሆኑ እንደሚችሉ ያውቃሉ? ዛሬ ሳይንሳዊ በሆነ መንገድ ጎይትሮጂነስ ስለሚባሉ ነገሮችና መፍትሄዎቻቸውን እንነጋገራለን። በአክብሮት እንቆይ። እነዚህ ምግቦች የታይሮይድ እጢ አዮዲንን በአግባቡ እንዳይጠቀም እንቅፋት የሚሆኑ ንጥረ ነገሮችን ይዘዋል። እነዚህ ምግቦች ግሉኮሲኖሌት የተባለ ንጥረ ነገር ስላላቸው ታይሮይድ ሆርሞን እንዳያመርት ሊያግዱ ይችላሉ። ከእነዚህ ምግቦች መካከል አንደኛ የጓሮ አትክልቶች እንደ ቆስጣ፣ እንደ ጥቅል ጎመን እና ቀይ ስር የመሳሰሉት ሲሆኑ ሌላው ደግሞ ጥራጥሬዎች፣ እነዚህም በቆሎ፣ አኩሪ አተር እና የመሳሰሉ ምግቦችን ያካትታል። እንቅርት የሚያባብሱ መድኃኒቶች አንዳንድ ለሌላ ህመም የምንወስዳቸው መድኃኒቶች የታይሮይድ ስራን ሊያስተጓጉሉ ይችላሉ። አንደኛ ሊቲየም ለአእምሮ ጤና የሚሰጥ መድኃኒት፣ ሁለተኛ አሚዳሮም ለልብ ምት መዛባት የሚሰጥ መድኃኒት፣ ሶስተኛ ጸረ ታይሮይድ መድኃኒቶች የታይሮይድ ሆርሞን ሲበዛ የሚሰጡ መድኃኒቶች መጠናቸው ከበዛ ወደ እንቅርት ሊቀየሩ ይችላሉ ማለት ነው። መፍትሄዎቻቸውና መከላከያ መንገዶች ምግቦችን ጨርሶ ማቆም ሳይሆን አጠቃቀማችንን ማስተካከል ዋነኛው መፍትሄ ይሆናል ማለት ነው። የመጀመሪያው ምግቦችን አብስሎ መመገብ። ጎመንና መሰል ምግቦችን ጥሬያቸውን ከመብላት ይልቅ በደንብ ማብሰል። ይህም በውስጥ ያሉትን ንጥረ ነገሮችን ስለሚቀንስ ጉዳታቸውን ያስቀርልናል ማለት ነው። ሁለተኛው ደግሞ አዮዲን ያለው ጨው መጠቀም ነው። ሁልጊዜ በምግብ ዝግጅት ወቅት አዮዲን ያለው ጨው መጠቀም ልምድ ያድርጉ። ጥንቃቄ፣ ጨው በፀሐይ ወይም በሙቀት አዮዲኑ ስለሚበን ጨው የምናስቀምጥበት ዕቃ አየር የማይገባውና ጨለማ ቦታ መሆን አለበት። ደግሞም ጨው መጨመር ያለብን ወጡ ተሰርቶ ሊያልቅ ሲል ቢሆን ይመረጣል። ሶስተኛው የተመጣጠነ ምግብ ነው። ከአዮዲን በተጨማሪ ሴሊኒየም እና ዚንክ ያላቸው ምግቦች ለምሳሌ እንደ እንቁላል፣ ስጋና ለውዝ መመገብ የታይሮይድ ጤንነትን ይጠብቃል። አራተኛ የሐኪም ክትትል። መድኃኒት የምንወስድ ከሆነና የአንገት እብጠት ካስተዋልን በራሳችን መድኃኒት ከማቆም ይልቅ ሐኪምን ማማከር ግድ ይላል ማለት ነው። ጤናማ የታይሮይድ እጢ እንዲኖርን አዮዲን ያለው ጨው እንጠቀም። ምግቦቻችንን አብስለን እንብላ። እናም የአንገት እብጠት ሲኖር በጊዜ ወደ ሕክምና እንሂድ። ይህ መረጃ ከጠቀማችሁ ለወዳጅ ዘመዶ ሼር ያድርጉ። ሰብስክራይብ በማድረግም ቤተሰብን ጤና ይብዛላችሁ።